ሰላም ውድና የተከበራችሁ የሃላሾ ቤተሰቦች ዛሬ የምናሳያችሁ የፖፖ አከፋፈት ነው። እንዴት አድርጋችሁ መክፈት እንደምትችሉና እንዴት ቬሪፋይ አድርጋችሁ ስራ እንደምትጀምሩ ነው። በመጀመሪያው አራት ሊንክ ታስልካላችሁ። አንዱ ባይሰራ በአንዱ እንድትጠቀሙ ሊንኩን በቴሌግራም ወይም በኢሞ በዋትስአፕ እናንተ በምትጠቀሙት ሰውየው እንዲልክላችሁ ታደርጋላችሁ። ኮዱ ከተላከላችሁ በኋላ ተጭናችሁ ስትገቡ እንደዚች አይነት ምልክት ያመጣላችኋል። ዳውንሎድ አድርጉ የሚል ምልክት ያመጣላችኋል ማለት ነው። እኔ ዳውንሎድ ስላደረኩ ነው ዳውንሎድ አድርጉ ይላችኋል። እናንተን ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር ላይ ሄዳችሁ ካወረዳችሁ በኋላ ያከበብኩትን ቦታ እየነካችሁ ትገባላችሁ ማለት ነው። አፑን ካወረድን በኋላ ሶስት እንደዚህ ዝርዝር ይመጡልናል በኢሜል ፌስቡክ እና ኢንስታግራም። እንደዚሁም እዚህ ጋር እንደምታዩት በስልክ ቁጥር እንድትከፍቱ ያዛችኋል ማለት ነው። እናንተ በምትፈልጉት መክፈት ትችላላችሁ ማለት ነው። እኔ ግን የማሳያችሁ ዛሬ በኢሜል ነው። ስለዚህ የመጀመሪያውን እንጫነዋለን። የመጀመሪያውን ተጭነ ነው ይሄንን ሎጊን ጎግል የሚለውን ተጭነን እንገባለን። እንደዚህ የኢሜል ዝርዝር ሲያመጣልኝ ባላችሁ ኢሜል ባንዱ ቬሪፋይ ታረጋላችሁ። ይሄንን እነካዋለሁኝ። እናንተም ደግሞ ያላችሁን አንዱን ኢሜል ትጫናላችሁ። ከዛ እንደዚህ አይነት ነገር ያመጣላችኋል። አግሪ ኤንድ ሼር የሚል ተስማምታችኋል፣ ሼር ላድርገው የሚል ነው። እሱን እንጫንላታለን። ከዛ እንደዚህ ዝርዝር ያመጣልናል። ስማችሁን ትሞሉለታላችሁ። ሁለተኛው የትውልድ ዓመተ ምህረቱን ወሩንና ቀኑን የተወለዳችሁበትን ትሞሉለታላችሁ ማለት ነው። እዚህ ጋር ዓመተ ምህረቱን ከ18 ዓመት በታች አድርጋችሁ ከሞላችሁለት አይከፍትም ማለት ነው። ስለዚህ ምን እናደርገዋለን እኛ ራቅ አድርገን ለማሳየት ያክል ነው። እናንተ የተወለዳችሁበትን ትሞሉለታላችሁ። እኔ በፈረንጆቹ ስለሆነ የሚቆጥረው 2021 7 ቀን ደግሞ 5 የሚለው እንደዚህ አድርጌ እሞላለትና ኮንፊርም እለዋለሁ። ከዛ ኮንፊርም ካልኩት በኋላ ታች ጋር አገር ያስመርጠናል። ኢትዮጵያዊ ነን፣ ኢትዮጵያ እንለዋለን። ጾታችሁን ሴቶች ፊሜል የሚለውን፣ ወንዶች ደግሞ ከሆናችሁ ሜል የሚለውን ትነኩለታላችሁ ማለት ነው። ዛሬ ማሳያችሁ በሴት ነው። ለወንድም አንድ አይነት ነው፣ ተመሳሳይ ነው። ከዛ ፊሜል የሚለውን እሞላለታለሁኝ። የጋበዛችሁ ሰው ማን ነው የሚል ነው። የጋበዛችሁን ሰው አይዲ ታስገቡለታላችሁ። እቺን አይዲ አብረን እንጽፋታለን። 7949 2345 ብለን እንሞላለታለን ማለት ነው። ይሄን አይዲ ሞልተንለት እንገባለን ማለት ነው። 7949 2345 ከዛ ሰሚት የሚላለ። ሴቶች ግን ከዛ በፊት ማሟላት ያለባችሁ፣ ወንድ ልጅ ላይ አይጠይቅም። ሴቶች ግን ከዛ በፊት ማሟላት ያለባችሁ ነገር ምንድነው? ፕሮፋይል ውስጥ ገቡና አንድ ፎቶ ትመርጡለታላችሁ። ለምሳሌ እኔ እቺን ፎቶ መረጥኩለት። ከዛ ደን አልኩት። እናንተ የምትፈልጉትን ፎቶ፣ እኔ እናንተን ለማሳየት ስለሆነ ነው። ከዛ እንደዚህ ያመጣልናል። የምንፈልገው ልኬት ካደረግን በኋላ ፎቶ እናስገባለታለን። ከዛ ጨረስን ማለት ነው። የሚሞላውን ነገር እዚህ ጨራርሰናል። ምንድነው የምናደርገው? ሰሚት እንለዋለን። አሁን ተከፍቶልናል ማለት ነው። አሁን ትልቁ ስራ እዚህ ጋር ነው ያለው። በደንብ ተከታተሉኝ። ምንም ነገር መሳት የሌለባችሁም። እናንተ በትክክል ከሰራችሁ የሰራችሁትን ዋጋ ይከፍላችኋል። እናንተ ደግሞ ከቀለዳችሁ ይቀልድባችኋል። እሱም ከሰራችሁ ግን ከዚህ አፕ በላይ የሚያሳድግ እናንተን የሚለውጥ ምንም አይመጣም። ከሰራን ደግሞ ለመስራት ከጣርን እንደዚህ አፕ የሚከፍልና እንደዚህ አፕ ደግሞ ሰዎችን የሚንከባከብ ኦዲየንሶቹን የሚያከብር ማንም የለም። ወሬ ያላብዛባችሁ እዚህ ጋር እንመጣለን። መጨረሻ ዳር ላይ እዚህ ጋር እንመጣለን። ከዛ የሰዎቹ ዝርዝር እነዚህ ቫይራል ላይ የወጡ ሰዎች ናቸው፣ አሪፍ እየሰሩ ያሉ በአሁኑ ሰዓት። እንደዚህ አይነት ዝርዝር ያመጣልናል። ከዛ አያት እዚህ ጋር ላይቭ የምትላለች፣ ያችን ላይቭ እንጫናታለን። ስንጫናት እንደዚህ አይነት ፔጅ ያመጣልናል። ላይቭ ለመግባት ማሟላት ያለብን የመጀመሪያው ፌስ አውቶንቲኬሽን ነው። ይህ ምንድነው? ስካን ፊታችንን ስካን ያደርገናል። ስካን ማድረግ አለብን። ሁለተኛው ደግሞ ላይቭ ፎቶ ነው። የላይቭ ፎቶ ያስፈልጋችኋል። የላይቭ ፎቶ ስትጠቀሙ ሴቶች፣ ወንዶች ሌቭል 5 ከገባችሁ በኋላ ስለሆነ ከጊዜ ሂደት በኋላ ማስተካከል ትችላላችሁ። ሳቢና ማራኪ የሆነ ፎቶ መጠቀም፣ ቫይራል ላይ እንዲያወጣላችሁ ሳቢና ማራኪ የሆነ ፎቶ መጠቀም። ይሄንን ከሞላን በኋላ ላይቭ ኒው እንለዋለን ማለት ነው። እቺን እንደምታዩትን እንጫናታለን። ከዚህ እንውጣ እንመለስ። ሌላው ደግሞ እዚች ጋር እንገባና ወደ ታች ዝቅ ስናደርገው ምን ይመጣልናል? ማይ ኤጀንሲ። ከዛ እንዲህ አይነት ፔጅ ሲያመጣልን የቅድሙን ቁጥር መልሰን እንሞላዋለን። 7949 2345 የሚለውን ማለት ነው። ከዛ እንደዚህ ሀላ ኤጀንት ብሎ ያመጣልናል። ይሄን አስገብቶልን የለ
ፕሊስ ኢንተር ኤጀንት አይዲ ይለናል። ይሄንን እንጫነዋለን። ከዛ ኮንፊርም እንደዚህ ምን ይመጣልናል። ኮንፊርም የምትለዋን እንጫናለን። አሁን ሰክሰስ ሆኗል። ሀላ ኤጀንት ብሎ ይመጣላችኋል። አሁን ወደ ኋላ እንመለሳለን። ሌላው እዚህ ጋር በዚህ ቃብዱ በሚለው ትክክል እንጫናታለን። እዚህ ጋር ምን ይመጣልናል? ፎቶ፣ የተለያዩ ፎቶዎች ምን አስገባበት ይሄው እንደዚህ ይመጣልናል። ፎቶ አስገቡ ነው የሚላችሁ። እዚህ ጋር ፕሮፋይል የሚለው ላይ እነዚህን 6 ፎቶዎች ትሞላላችሁ። እየሞላ አሁን ላሳያችሁ። ስትሞሉ ምን አይነት ጥቅም እንዳለው ማለት ነው። የሚሰጣችሁ ዶላር ይኖራል። ዝም ብዬ ነው አሁን እናንተን ለማሳየት ስለሆነ አስገባላታለሁ። ፕሮፋይል አረጋላታለሁ። እንደዚህ የፕላስ ምልክቶቹን እየነካውኝ ፎቶ አስገባላታለሁ ማለት ነው። በቃኝ እስከሚል ድረስ ያ ማለት 6 ፎቶ እስከሚሆን ድረስ በደንብ እያያችሁ እንደዚህ አስገባላታለሁ ማለት ነው። 6 ፎቶ እስከሚሞላ ድረስ እነዚህን ፎቶዎች እንደዚህ አድርጌ አስገባላታለሁ። ከዛ እንደዚህ ፎቶ ከጨረስን 6 ፎቶ እዚህ ጋር ወደ ታች ዝቅ ስታደርጉት ሰልፍ ኢንትሮዳክሽን የሚል አለ። እናንተ ለምሳሌ የምትፈልጉትን ለምሳሌ እኔ ኑ አብረን እንደግ ይሄ ዝም ብዬ ዲስትሪቢዩሽን እንደሚባለው እንደዚህ አድርጋችሁ የፈለጋችሁትን ጽፋችሁ ትሞሉለታላችሁ። ታግ ላይ እዚህ ኢንተር ታግ የሚል አለ። እዚህ ጋር የሥራ አይነት ነው። ቲቸር ከሆናችሁ፣ ስቱደንት ተማሪ ከሆናችሁ፣ ድራይቨር ከሆናችሁ፣ አካውንታንት ከሆናችሁ ብቻ እናንተ የሰራችሁን አይነት ኢንተርኔት የሚለውንም ቢሆን ትጫኑለትና ሴፍ ታደርጋላችሁ። አሁን ምንም የቀረን ነገር የለም። ከዚህ እንወጣለን ማለት ነው። ሰክሰስ ሆኗል። ይሄ ተሞልቶ ጨርሷል። እዚህ ጋር አያችሁት? ያንን ስሞላለት እዚህ ጋር የበራው እያንዳንዱ ቀዩ ነገር ጠፋ ማለት ነው። እዚች ሜሴጅ ምልክቷ ጋር ምን ልኮልናል? የላከልን ሜሴጅ አለ። አንደኛ አይዲ ነምበር እንደሞላን የሚያሳይ ነው። አይዲያችንን በትክክል እንደሞላን የሚያሳየን ነው ይሄ ሜሴጅ። ከዛ ደግሞ ይሄኛው በትክክል እንደሞላና እንደጨረስን የሚያሳይ ነው። ከዚህ ለቀን እንወጣለን። እየወሰድኩኝ ያሳያችኋለሁ የተሰጠኝን። ይሄንን በመክፈቴ ገና ቬሪፋይ ያላረኩት ብዙ ነገር አለ። ይኸው እዚህ ጋር ያያችሁት 100 ኮይን በከፈትኩበት ይሰጠኛል ማለት ነው። ከላይ ያለችውን ሪሲቭ የምትለውን እንደዚህ ሞላለታለሁ ማለት ነው። ሰክሰስ ሆኗል። አሁን ገብተን እንየው እስኪ። ይሄ እንደምታዩት 100 ኮይን እየሰራሁኝ ያሳየኋችሁ በጥቂቱ። ሌላው መመክራችሁ ምንድነው? ኤጀንታችሁን በቀላሉ እንድታገኙና ትምህርትን እንድትሰጣችሁ ያልገባችሁን ነገር እንድታስረዳችሁ ሰርች ባሩ ላይ እንገባለን። አይዲዋን መጻፍ 79 49 23 45 ብዬ ሰርች አረጋዋለሁኝ። ፎሎ ቤቷ ገብቼ ቴክስት አስቀምጥላታለሁኝ። ተማሪሽ ነኝ የሚል ምልክት በፈለጋችሁት ቋንቋ በእንግሊዘኛም በአማርኛም እኔ ተማሪሽ ነኝ አስረጅኝ የሚል ነው። በፈለጋችሁት ታስቀምጡላታላችሁ። ላይቭ የምትገባበትን ወቅት ተነግራችሁና መች ትምህርት እንደምትሰጥም ተነግራችሁና በደንብ የምናስረዳችሁ ይሆናል ማለት ነው። ሌላኛው እሷን የምታገኙበት ሌላኛው መንገድ ምንድነው? በስሟ ሰርች ማድረግ በእንግሊዘኛም በአማርኛም ነው። የመጀመሪያው ሀላ የሚለው በአማርኛ ሀላ፣ ከዛ በአማርኛ ኤጀንት፣ ከዛ ሰርች ስናደርገው ይመጣል ማለት ነው። እሺ ሌላ የቀረን ነገር የለም። ለዛሬ ይሄ እንደ መክፈቻ ነው ያሳየኋችሁ። እንደ መጀመሪያ ምን መስራት እንዳለባችሁ ነው አገባቡን ነው ያስተማርኳችሁ። በየቀኑ ቪዲዮ ይለቀቅላችኋል። አሰራሩን ውስጥ ላይ ትማራላችሁ። ስትማሩ ግን እየሰራችሁ ነው የምትማሩት። ክፍያችሁን ማሻሻል እንዳለባችሁ ደረጃ ሲሻሻል የመጀመሪያው 5% ከሰጣችሁ ከዛ 10% ከዛ 25% 30% 50% 70% እያለ